ወጥ ማባያ ነው ተብላችሁ ታውቃላችሁ? አንድ የታለፈ ታሪክ ልንገራችሁ። መብራት የለም፣ ሰዓት ሄዷል። እንጀራ የሚጋገር ነበር፣ አልተጋገረም። መግዛት ይቻል ነበረ፣ ሰዓት ሄዷል። እና ያለው አማራጭ ምንድን ነው? ያለውን ነገር መጠቀምና መጠቀም ብቻ። እንዴት ካላችሁ ደግሞ ማባያውን ወጥ ምግብ አድርጎ መመገብ። እንደዛ አድርገን አልፈነዋል። ይሄኔ ነኝ። ከኔ ጋር ያለ ሰው ግን ይህን ነገር ይቀበለዋል ወይስ ጾም ማደርን ይመርጣል? ይሄም አንድ ሌላ ጥያቄ ነው። እናንተ ብትሆኑ ምን ታረጉ ነበር? እናንተ ብትሆኑ ምን ታረጉ ነበር? ጾም ታድራላችሁ? ያለውን ነገር ታቀርባላችሁ? ወይስ ወጥ ማባያ ነው የተባለውን ትዕዛዝ ሽራችሁ ወጡን ምግብ አድርጋችሁ ትበላላችሁ? ይህ ሀሳብ የመጣልኝ በቅርብ አንድ አባት ያለፈ ታሪካቸውን ከባለቤታቸው ጋር በትውስታ እያሳለፉ አሳዩን። ሽሮ በጥብጠው ሲጠጡ አይገርማችሁም? አይገርማችሁም? ለማለፍ የማይደረግ ነገር የለም። ህይወትን ለማቆየት የማይከፈል ዋጋ የለም። እቺ ህይወት ደግሞ እኛ መሄድ ስለፈለግን ብቻ መሄድ የማንችልባት ነች። ማለፍ ስለፈለግን ብቻ ማለፍ የማንችላት፣ ማሳለፍ የማንችላት ነፍስ ነው ያለችን። አስባችሁታል? ሽሮ ተበጥብጦ ተጠጥቶ ምግብ ሲሆን I can't say anything more። አላጋዎቻ ከዚህ በላይ ምንም ልላችሁ አልችልም። ግን እናንተ ምን ትሆኑ? ምን ነበር የምታረጉት? ከባለቤታቸው ጋር ነው ይሄን ነገር ዴልት ያደረጉት ያየውና ቪዲዮውን ካገኘው ታግባረግላችሁ ደስ ይለኛል በጣም። በቃ እግዚአብሔር ስራው የማይታለፍ ቀን የለም። ዛሬ ላይ ጥሩ ሁኔታ ላይ ነው ያሉት። ልጃቸውን አስመርቀዋል፣ አስተምሮ አስመርቀዋል። ስቲል ነው አሁንም ፍቅራቸው አልቀዘቀዘም። የኛ እናትና አባት ከስራ ሲገቡ እንኳን የእግር ውሃ ያቀርቡላቸዋል ለባለቤታቸው። እና በቃ ቀን ነው በእውነት መንፈሳዊ ቀናት ነው የቀናሁትና ጌታ ሆይ እንደው ፈተናውን ትተህ መልካሙን ነገርስ ለኔም ባደረክልኝ እስከ ሽበት እንደዚህ አይነት ህይወት፣ እንደዚህ አይነት ፍቅር፣ እንደዚህ አይነት መተሳሰብ እንዲኖረኝ አድርገኝ አልሁኝ። ለምን የማንችለውን ፈተና አይፈትነን። አስተውላችሁ ከሆነ ማለፍ የማንችለውን ፈተና መቼም ቢሆን ተፈተን ነቅም። በእውነት ነገርም ይለኛል በጣም የእግዚአብሔር ስራ ማለት ነው። እነዛ ሰዎች ምን ያህል ብርቱ እንደሆኑ እግዚአብሔር ያውቃል። በዛም ማሳለፋቸው ሽሮውን በጥብጠው ጠጥተው ልክ እንደ በሶ ልክ እንደ ጁስ እኛ ሌዥ አድርገን እንደምንጠቀመውን ነገር ላይክ እዛ አድርገው በጥብጠው ተጠቅመው ጠጥተው ነው ያሳለፉት። አንድ ጊዜም አይደለም፣ ሁለቴም አይደለም፣ 3 ቀን 4 ቀን ከዛም በላይ። እና ምን ልላችሁ ፈልጌ ነው ወጥ ማባያነቱን አንዳንዴ ትቶ ምግብም ሆኖ ህይወትን ያቆያል፣ መልካም ደረጃ ያደርሳል። መልካም ደረጃ እግዚአብሔር ደግሞ ይጎበኛል። የተሰጠንን ፈተና ማለፍና
እዛ ቦታ ላይ ጸንተን መቆየትና መቆየት ብቻ ነው የሚጠበቅብን። እግዚአብሔር አሳልፎ ሸልሞ በዛ ነገር ላይ ለካ እንደዚህ ነበረ ብለን እንድናወራ፣ እንድንናገር፣ እንድንመሰክር ያደርገናል። ክብር ለድንግል ማርያም ልጅ በፈተና ለሚያጸናን፣ በፈተና ለሚያጸናን፣ ለሚያበረታን፣ ለሚደግፈን፣ የማንችለውን ፈተና ለማይፈትነን የድንግል ማርያም ልጅ ክብር ምስጋና ለሱ ይሁን። እወዳችኋለሁ። ቤተሰብ እየሆናችሁ ይህ የታለፈ ነው።